ሲሰጥ እግዚአብሔር ያሳለፍነውን ታሪክ እስከንረሳ ድረስ ነው ማለት በህይወታችን ውስጥ ያለን ችግር አለ እያለቀስንበት ያለንበት ነገር ወይም ደግሞ እግዚአብሔር እንዲፈታልን የምንፈልገው ነገር አለ እና እግዚአብሔር የሚፈታው በራሱ ጊዜ ነው እስከዛ ግን ማንባት ያለ ነው ማልቀስ ያለ ነው መቸገር ያለ ነው እና ጊዜ አለው እግዚአብሔር ጊዜ አለው እኔ አሁን ብዙ አመት ለማንኩት ብዙ አመት ችግሬን እንዲፈታ ጠየቅኩት ለሱ ግን ጊዜው የሆነ ሰዓት ነበር ማለት ነው የሚከስበት ጊዜ ነበር ሰውን የሚሰጥበት ጊዜ ነበር ቀድሞ ቢሆን ኖሮ ምን እንደሚሆን አይታወቅም ማለት ነው ስለዚህ እግዚአብሔር ሲሰጥ የፊተኛውን አይቶ የኋለኛውን አይቶ ነው ማለት ነው አሁን በሰጠው ይሄ ሰው ምን ይሆናል ነገ ደግሞ በሰጠው ይሄ ሰው ምን ይሆናል ይላል ስለዚህ እግዚአብሔር በፊት ሰጥቶኝ ቢሆን ሁሉ ነገር የገንዘብ ችግሮች የሚፈቱትም የሆነ የሰው ነገር ሆኖ ቢሆን ሰውም መጥፊያ የሚሆንበት ጊዜ አለ ገንዘብም ደግሞ ህይወትን መሰናከያ የሚሆንበት ጊዜ አለ ስለዚህ የዛኔ ተሰጥቶኝ ቢሆን ሁሉም ነገር ወይ የሆነ ነገር መሆንበት ይሆናል አሁን ደግሞ የተሰጠኝ ምናልባት ካሳለፍኩት ህይወቴ የሚመጣው ህይወቴ ከባድ ሊሆን ይችላል ስለዚህ ያንን አሁን ማለፍ እንዲችል የሚመጡትን ነገሮች እንዳልፍበትም ሊሆን ይችላል እግዚአብሔር አሁን ላይ የሰጠኝ ማለት ነውና ሁሉም ነገር ጊዜ አለው ጊዜ እንዳለው ማለት ነው ነገሩን ሁሉ በጊዜው ውብ አድርጎ ሰራው አይደል የሚባለው መጽሐፍ ቅዱስ ላይ ስለዚህ ለኔ ህይወት እግዚአብሔር ነገሩን ሁሉ በጊዜው ውብ አድርጎ ነው የሰራው ማለት ነው ስለዚህ አሁን መናገር የምፈልገው እግዚአብሔርን እየለመኑና እየጠየቁ ያሉ ሰዎች በቃ እግዚአብሔርን እየለመኑ ያሉ ዘገየብን የሚሉ ሰዎች እግዚአብሔር ቢዘገይም የሆነ ነገር አዘጋጅቶ ነው ማለት ነው እና ሲሰጥ እግዚአብሔር ያሳለፍነውን ታሪክ እስከንረሳ ድረስ ነው በቃ ይሰጣል ረስቷል አልረሳም አሁንም ይሰጣል ረስቷል አልረሳም እያለ ነው የሚሰጠው ማለት ነው ሲሰጥ ባንዴ ሰጥቶ ይበቃዋል አይልም በቃ ያሳለፍከውን እስከትረሳ እኔ አሁን ፋይሌ ተዘግቷል በመቅዶኒያ በቃ ያሳለፍኩት ህይወቴ የመከራዬን ህይወት ዘግቻለሁ ከዚህ በኋላ ስለዛ ርስ ማውራትም ማንሳትም አልፈልግም በቃ ምክንያቱም ምዕራፍ ተዘጋ ማለት ነው እግዚአብሔር እዛሽ ቀን እስከደርስ ድረስ ነው ያንን ስቃይ ያንን መከራ ስለዚህ ያንን ምዕራፍ መዝጋት አለብኝ ማለት ነው በአዲስ ምዕራፍ ነው ደግሞ መቀጠል ያለበት ማለት ነው የሆነ ጊዜ በቃ ምዕራፍ ይዘጋል ማለት ነው ያ የመከራ ምዕራፍ ይዘጋልና ያየውበት ነገር እግዚአብሔር ሲሰጥ ያሳለፍነውን ታሪክ እስከንረሳው ድረስ ነው ማለት ነውና ሁሉም ሰው ይጠብቅ ተራውን ይጠብቅ ለሆነ ሰው ሲሰጥ ሁለት ሰዎች አብረው ቢለምኑ ለሆነ ሰው ቀድሞ ቢሰጥ እግዚአብሔር ለዛ ሰው ቀድሞ ይሰጠው ያ ሰው ምን ሊሆን እንደሚችል ስለሚያውቅ ነው ስለዚህ ለእንትና ተሰጠ እግዚአብሔር እኔን ግን አልተመለከተኝም ስንል ያ ሰው ስንት አመት እየለመነ እንዳለ አናውቅ እኛ የኛን ነው የምናውቀው ያ ሰው ስንት ጊዜ እየጠየቀ እንዳለ አናውቅ ስለዚህ ሁሉንም በየተራ እግዚአብሔር ይሰጣል ማለት ነው